ኮንቲኒቲ ነኝ፣ ካስቲንግ ነኝ፣ ሜካፒስት ነኝ። ከመቼው ትንሽ ዘግይቼ እንጂ የምመኘው ሜን ካራክተር ሆን ነበር። ጭራሽ ሜን ካራክተር ምን ይሳነዋል? እድሜ ለፕሮዲውሰሩ። አሃ አሁን ገባኝ። ምን ገባሽ? ለፕሮዲውሰሩ ገጨሽው፣ እሱ ደግሞ ይሄን ሁሉ ስልጣን ገጨሽ። አንቺ ደግሞ ይልቅ ደግሞ ምን ሆንኩ እንዴ? ለምቦጭህን እኮ እንዳይነሳ አድርገህ ጥለኸዋል። እንኳን ለምቦጭህን ያለኝ ነገር ጥየውሉ ከገባውበት ችግር ቦጥ ወይ አንተ እኮ ጣጣ ያጣህም አትልፋ። እንዴት? አንተ ስትወለድ ጀምሮ እኔ ራሴ ጣጣ የመጣብኝ ከዛ ጊዜ ጀምሮ ነው። ወይኔ ጉዴ! መጣች። ማ እድሜህን ሙሉ እንደሮጥክ ኑር ከብካዋ። እኔም እየሮጥኩ ነበር የወለድኩ። እንዲሁ እየሮጥክ ኖረህ ትሞታለህ። አልበቢስ ይኸውልሽ አንቺ እናቷ ነሽ እንደምትጨነቂላት እኔም አባቷ ነኝ። በጣም ነው ማስበላት። እንደዛ ከሆነ ኃላፊነትን ተወጣ። እኔ 7 ዓመት ሙሉ ሁሉን ነገር ችዬ ኖሬያለሁ። አሁን ግን ህይወቴን መቀየር ስለምፈልግ ወደ አረብ ሀገር ልሄድ ነው ያልኩት። እሱ ገብቶኛል። ግን እስኪ አንቺ በእኔ ቦታ ሆነሽ አስቢ። አባቴ አሁን ምንም ነገር የማያውቀው አባቴ ብድግ ብዬ እቺ ልጅ አለኝ ስለው ምን እንደሚሰማው ታውቂያለሽ? በሳቸው አታሳብ። በሳቸው ምንም አይሆኑም። አንተ መንገር ፈርተህ ከሆነ ግን እኔ ራሴ ሄጄ ልነግርልህ እችላለሁ። አንቺ ይኸውልሽ በማርያም በመቤቴ በምታምኚው አምላክ ምን ይፈጠር ነው የምትለኝ? በቃ እኔ ራሴ ሄጄ እነግረዋለሁ። ከዛሬ እንዳያልፍ እኔ ነገ ወደ ቤሩት በራሪ ነኝ። ደግሞ እኮ የቤት ኪራይ ዛሬ መጨረሻ ቀን ነው እና ልጄ ሜዳ ላይ ጥዬ ልሄድ ነው። ልጄ ነት በይ ደግሞ ልጃችን በይ ልጃችን ናት። አሁራኛ ለማንኛውም ከዛሬ እንዳያልፍ አለበለዚያ ግን ማረገው ነው እኔ ነው የማውቀው። አንቺ ልጅ ቤትሽ በዚህ ጋር በዚህ ሚስተር ዳይሬክተር ደወለ። ሄሎ ስሚ ኪኪ፣ ዛሬ ቀረጻ የምንጀምረው ከሞባይል ምንተፋው መሆኑን አረሳሽም አይደል? ኧረ አልረሳሁትም። የሚመነትፈውን ካራክተር እንዳትረሽ ብዬ ነው። ምነው አላዘጋጀሽም እንዴ? ኧረ አዘጋጅቻለሁ። አብሮኝ እየመጣ ነው። የኔ ወንድም የሆነ ስራ ነበረ። ሌላ ጉዳይ የለህም? ጉዳይ ቢኖርኝ እዚህ ድንጋይ ላይ ምን አዘበዘብ? ስራ ልስጥ ትሰራለህ? ምን አይነት ስራ? ፊልም ይከፈለኝ እንጂ ጣጣ የለውም። ይኸውልህ እነሱ ጋር ከመሄዳችን በፊት ላስረዳ። ዋናዋ ገጸ ባህሪ መንገድ እየሄደች ስልኳን ነቅር መሮጥ። ጣጣ የለውም። ቆይ እዛ ሄደህ ግራ እንዳትገባ የምትሰራውን ላስረዳ። እኔ ዋና ገጸ ባህሪዋ ነኝ አሉ። መንገድ መሄድ ጀመርኩኝ። ስልኳን ነጥቀህ መሮጥ። አክሽን ስትባል ሮጠህ መንጠቅ ትጀምራለህ። ከስትባል ታቆማለህ። አክሽን ከት አሁን ላትመለስ። አንዴ አክሽን ከት አሁን ተመለስ። አንዴ አክሽን ከት። በጣም ቆንጆ፣ በጣም አሪፍ ነው። አሁን የመጨረሻ ነው። እሺ የሆነ ሰብስቤ ሰጣርጌ ይባላል። እሺ የዚህ ወረዳ ገቢ ሰብሳቢ ኮሚቴ ነኝ። ዛሬ እርሶ ፊት በክብርና በሞገስ ቆሜ ለማውራት ያበቃኝ የወረዳው ህዝብ ስለመረጠኝ ነው። አረ አዎ። ስለዚህ የመጣሁበትን ዓላማ በጽሁፍ ላስረዳዎት። እነሆ የሀገራችን እድገት የኛ እድገት ማለት ነው። ለሀገር እድገት ደግሞ የኛ አስተዋጽኦ ወሳኝ ነው። በመሆኑ በዚህ ወቅት የሀገር ኩራት ሆኖ በመገንባት ላይ ያለው የአባይ ግድብ እንደጀመርነው እንጨርሷለን በሚል መርህ የተጀመረው የገቢ ማሰባሰቢያ መርሃ ግብር ተጠናክሮ የቀጠለ ስለሆነ እኛም
ይህን መነሻ አድርገን ገቢ እያሰባሰብን ከመዋጮው በፊት ስለ ግድቡ አንዳንድ መረጃ ሰጥዎት ዘንድ ደግሞ ግድ ነው። ታላቁ የህዳሴ ግድብ በ2001 መሰረት ተጥሎ ለሀገራችን ኩራትና ራት ሊሆን ስራው ተጀመረ። ግድቡ በ65000 ሜጋዋት በላይ ኃይል ይሰጣል ተብሎ ይጠበቃል። ይህ ግድብ እዚህ እስኪደርስ ብዙ ችግሮችና ተግዳሮቶችን አይቷል። በአሁኑ ጊዜ ተደጋጋሚ ሙሌቱን እያደረገ ለመጠናቀቅ ዝግጅቱን እያጠናቀቀ ነው። በመሆኑም እኛ ለዚህ ግድብ በአማረ መልኩ ማለቅ የሚቻለንን ርብርቦች ማድረግ ግድ ነው። ስለዚህ ስለ ግድቡ እርሶም የራስዎትን አሻራ እንዲያሳርፉ ጠይቆታል። አሻራ መቼም የትልቅ ነገር ላይ ነው የሚቀመጠውና አሻራዬ ጥድት ማለት አለበት። ያው ይሄ ምን አሻራ አላልክም? ምን ላይ ላሳርፍልህ? ምንድነው? አይ እንደዛ ማለት እኮ አይደለም፣ አልገባዎትም ማለት ነው። እንዴት? ገንዘብ በማዋጣት አሻራዎትን ያሳርፉ ማለት አስተዋጽኦ ያድርጉ ለግድቡ መገንባት ለማለት ፈልጌ ነው። ወይኔ የምልህ እስቲ ተመዋጮው በፊት ግድቡ የት ነው የሚገኘው? ግድቡ ቆይ እስቲ ግድቡ ሄሎ፣ ታላቁ የህዳሴ ግድብ የት ነበር የሚገኘው? ቤኒሻንጉል ክልል ውስጥ ጎባ ተራራ ላይ ነው የሚገኘው። አረ በእውነቱ የግድብ እዚህ ደረጃ ቢደርስ አሁን ግን ለመጠናቀቅ ሰው አጣ። በእውነቱ ግድቡ እዚህ ደረጃ ላይ ቢደርስም አሁን ግን ለመጠናቀቅ ሰው አጣ። እውነት ሰው አጣል? አዎ ሰው አጣ። እናንተን የመሳሰለ አይጠረቄ የወዳሞች ስብስብ እያለ እንዴት አድርጎ ነው ሰው የሚያገኘው? እናንተ እኮ ማለት ልንገርህ የተቀደደውን በርሜል ነው የምትመስሉት። ይሞላል ያፈሳል፣ ያ በርሜል እንዴት ያዝ? ይሞላል ያፈሳል፣ ያ በርሜል እንዴት ያዝ? እናንተ ማለት እንደዛ ናችሁ። ምን ማለት ነው? እድል እንዳያመልጠው። ሌባ እንዳያመልጥ በለኝ እንጂ ምን እድል እንዳያመልጥ ትለኛለህ? ሌባ እንዳያመልጥህ በለኝ። ካንተ የሚሰርቅህ ሌባ እንዳታጣ በለኝ። አስቁጨኝ፣ ይቁጨኝ። ሌባ እያሉኝ እኮ ነው። እኔ ሌባ እርግጡን ልንገርህ፣ በዚህ በኮሚቴ ሰብሳቢነት የዚህ ሰፈር አራት ጊዜ በላይ የዘረፍከው ነገር እንዳለ አውቃለሁ። ረሳኸኝ እንዴ? መቼም ሌባ ልብ የለውም። የአራቱን አጠናቀህ ሲጨርስ ደግሞ እንደገና እንደ መስከረም ወፍ ብቅ ትላለህ ልትበላ። ምን አይነት እንደው አንተ የሌባም አይነት አለው። አንተ የሌባ አለቃ ነህ። አሁንም እየሰደቡኝ እኮ ነው። ወራዳ ሌባን ሌባ ታዳሉት ገብቶ አብሮ ይፈተፍታል። እኔ አታውቀኝም እንዴ አንተ? ይዴ አሲዳ ይላንተ መጓጫ አለ በየሳምንቱ አባይን ለብቻ አንተ ነህ የምትሰራው። እናንተ በችግር የተቀበጡ ሰዎች ጋር የላክን ያዋረድ አካውንታችሁ ውስጥ የሞላው ችግርና ጭንቀት ብቻ ነው። ምንም የላቸውም። ቺስታ ታውቃለህ? ቺስታ አሁን እየደበደቡ ነው ያባረሩኝ። አሁን የላቸውም። ሁለተኛ እንዳትልከኝ እንዳይነሰፍ። ይቅርታ። ምን ነው ኪክዬ? ምን ነው አንቺም እንደኔ አይንሽ ተጋረደ እንዴ? አው ወይኔ ኪኪ። ምን ጋረደው? ፊልም ሰራለሁ ብዬ ፊልም ተሰራው። አይ ፊልም ጥሩ ነው ታዲያ። ምን ነው ጥሩ? እሰራለሁ ብለሽ መሰራትሽ ነው። አንተ ትቀልዳለህ አይደል? አይ እየቀለድኩ እንዳልሆነማ በምን ታውቂያለሽ መሰለሽ? የባሻን በቆሎ እየጋበዝኩሽ ባወራሽ አይሻልም? ነይ ልቅ ነይ ኪክዬ ነይ። ደህና አደሩ ባሻ። እንዴ
አንተ ቅስም ምን ሰበረው? ድምፅህንስ ምን በላው? ምን ፈተናውን አልፌ ስራውን እንድቀጠር አምላኬን እየተለማመጥኩ ነው። አቤት አቤት! የፈጣሪ መቼም ፈረደበት። ምን ለምን አለው? ስራ እቀጠራለሁ ብሎ በዚህ ጋር ወደዚህ የሚያልፈው ሁሉ እኔም ባሳለፈኝ ነው የሚለው። እሱ ለስንቱ ይሁን? ለማንኛችሁ አይደለ? ለኔ ነው ባሻ፣ ለኔ ነው። አንተ ምን ስለሆንክ? ያንተ ጸሎት ስለሚረዳኝ ነው እንዴ? እንደሱ ተሆነ እንደ እምነት ይሁንልህ። አሜን አሜን ባሻ። የዛ ጊዜ አባትና እናት ከረሜላና ብስኩት እየገዙ ልጄ ተማር ሲሉ ተምረህ ቢሆን ኖሮ እንዲህ ጡረታ በመውጫ ስራ አፈልግም ነበር። እመቤቴ እባክሽ ጸሎቴን ስሚኝ። ይኸው ይህን ስራ ካገኘው የመጀመሪያ ደሞዜን 5 ሳንቲም ሳልቀንስ ኧረ 2 ወር ደሞዜን የ2 ወር ደሞዜን አንቺ እባክሽ እመቤቴ እባክሽ። ዓለም ታደሰ ደጀኔ ኃይሌ አልፍ ያለው ማለት ነው። ያውም በሁለተኝነት ደጀኔ ኃይሌ አይችሎታ ባሻ ባሻዬ ወይዘሮ ምን ነው ባሻዬ? ምን ነው አንዳችሁ ፀሐይ መሰለ ፊታችሁ፣ አንዳችሁ ደግሞ ጭፍግግ አለ። እሷማ ፊልም እሰራለሁ ብላ ሰሯት እኮ። ፊልም እሰራለሁ ብላ? ስልኬ ነው። ማን ነው? አክተር ነው፣ የሥራ ባልደረባዋ ነው። አክተር አይደለም፣ ሌባ ነው። ያው ነው ታዲያ። ምን ሌባ ሆነ ስራ አልሽው? ሌባ ሆኖ ሰራ ስልኩ ይዘ ሄደ። በቃ ምን አትወኝ? yes ምን ተገኘ ባሻዬ? በእኔ ወጪ አንዳንድ በቆሎ ለቅቄባችኋለሁ። ምን ተገኘ? አንዴ ፈተናውን እኮ አለፍኩ፣ ያውም በሁለተኛ ወጥቼ። የጧቷ ጸሎት ሰርታለች። ጸሎት አይደለም፣ ፈተናውን በደንብ አድርጌ እንደሰራሁት በጣም እርግጠኛ ነበርኩኝ። ይገርምሃል ባሻ፣ ከአንተ እንደምትለው እኮ ነው። ይሄ በጸሎት አምላክን በማስቸገር ሳይሆን ጠንክሮ በመስራት ልክ እንደኔ እኮ ነው ውጤት የሚገኘው። እንደዚህ ነው። ዮማርነ ክርስቶስ አንተ ጠዋት የለመንካት ጸሎት መስራቷ ሳይመሽበት ችሎታዬ ነው ትላለህ? ግጥም አድርጌ ነው። የሰው ምስስት አለ እንዴ አንተ? የምን እስስት? እስስት ነህ እንጂ በጣም ተገርማለህ፣ በጣም ታሳዝናለህ። አቤት ችሎታ አለፍ። አንተ እኮ ምንም እንዳትችል እኮ ተደርገህ ነው የተፈጠርከው። እሱ እኮ ነው በኪነ ጥበቡ እዚህ ያደረሰህ። በምን አየህ? ቆይ እኔ የምልህ ውጤት የሚነግሩ ሰዎች አሁን ቢሮ አሉ እንዴ? አይደለም፣ እነሱ አልገቡም። ቦርድ ላይ የተለጠፈውን ወረቀት አይቼ ነው። ቦርድ ላይ የተለጠፈው በሁለት አይኔ ብልጥጥ አድርጌ ነው ያየሁት። በሁለት አይኔ። ኧረ ተው እና ቦርድ ላይ የተለጠፈው የወደቁት ነው። የወደቁት ነው የተለጠፈው። የምስራች ልማልልህ፣ የወደቁት ነው የተለጠፈው። አምላኬ እመቤቴ ምን አደረኩ? ና ቆይ፣ እመቤቴ ጋር ከመሄድ በፊት ያዘዝከውን በቆሎ ሂሳብ አንተ። እኔ እርር እንዳልኩ እርር አድርገህ ጥበሰው። አንተም ይኸውልህ መጨረሻ እርር የሚያደርግ ነገር ይስጥህ። የዳፍንታም እንግዳዬ ነሽ የኔ እንግዳ፣ በበሩ ገብተሽ አረፈይ ጓዳ። አምሮ እንግዳ ያል። አቤት ባሻዬ። ዛሬ ዘፈን የተለየ ሆነብኝ። አዎ ምን ዛሬ የሆነ አዲስ ነገር ይሸተኛል። ይሸተኛል ነው ሸቶኛል? ኧረ ሸቶኛል እኮ። አንተ አንድ ነገር ሳታስብበት አትልም ብዬ እኮ ነው። የምታውቀው ነገር አለ እንዴ? በምን ጉዳይ? ማን ነው? ልጄ ስንዴው እንግዲህ ይዤ እመጣለሁ ብሎኝ ነበር። ኧረ በፍጹም በሱ ጉዳይ አይደለም፣ በሌላ ጉዳይ ነው ባሻዬ። እንግዲያው ዝፈን። ምን አደረኩሽ? ምንድን ነው ከዚህ በታች ስማቸው የተዘረዘሩት ተወዳዳሪዎች
ዝቅተኛ ውጤት ያስመዘገባችሁ መሆኑ ያላለፋችሁን እናሳውቃለን። ቤቴ እንደው ምን ሰርቼ ልበላ ነው? ለዚህ ኮንዶሚኒየም ግቢ ነዋሪዎች በሙሉ የፍቅር ምር ኮንዶሚኒየም ነዋሪዎች አዲስ የኮሚቴ ምርጫ ስለሚኖር መስፈርቱን ማሟላት የምትችሉ ሰዎች ቢሮ ቁጥር 12 መታችሁ መመዝገብ የምትችሉ መሆኑን እናሳውቃለን። ነካም ቤት አውቀሽ ነው ስራ ከለከልሽ። ይኸው ለኔ የሚሆን ስራ እንዴ! ለዚህ ኮንዶሚኒየም ከኔ በላይ መሪ ማን ሊኖረው? አዎ ከአሁኑ ስራዬን መጀመር አለብኝ። የዚህ ኮንዶሚኒየም አጥር እንደዚህ ነው መታጠር ያለበት? ምንድን ነው የምትለው? ኖ ለማህበረሰቡ ሴፍቲ ሲባል የሽቦ አጥር አይመጥንም፣ እንደምንም አይመጥንም። እና ታዲያ እኛ ምን አድርጉ ነው የምትለን? ቆይ እንዲያውም ይሄን አጥር ለማሳጠር ተብሎ የሚሰበሰበው ብር የበሪንን ግንብ አይገነባ? ወዲያ እባክህ፣ እሱ ፈርሶ የለም እንዴ? ፈረሰብኝ። የመቼን ይሁን ከዚህ የዶሮ ቤት ከመሰለ አጥር 10 እንጭ እሱ ይሻላል። አይ ግን ነው ቢንቁን ነው። ምንድን ነው የምትቀባጥረው? ይኸውልሽ መቀባጠር አይደለም መቀባጠር። ይኸውልሽ ኪኪ እስቲ አንተ ጥያቄ ልጠይቅሽ። ቆይ የዚህ ግቢ ኮሚቴ ከወንዶች እኩል ለሴቶች መብት መስጠት የለበትም? አልገባኝም። አየሽ አይንሽን አብርቶ ችግሩን ነቅሶ መፍትሄ የሚሰጥ ኮሚቴ የለማ። እናንተም ለዚህ እኮ ነው ምንም ችግር እንደሌለ እጃችሁን አጣምራችሁ ተቀመጣችሁት። በሰላም ነው? ምን ሰላም አለ? አካል ጉዳተኞችን ያማከለ ኮሚቴ ሊኖር አይገባም ትላለህ? ይኸውልህ ባሻ፣ ይኸውልህ እባክህ በል ወደዛ። ምንድን ነው የሚለን ይሄ? ደግሞኝ አንተ ስራዬን አስፈታችሁ ሚዛን የለውጣ። ወደዛ አይ ወደዛ ጠቁመህ ሞታል። ተጫዋች አንተ ፉክክር አለው እዚሁ ነው ተጫዋች። ቆይ ግን እኔ የምለው ምንድን ነው የምትለኝ? ይኸውልህ ይሄ ልበ ብርሃን ነው፣ አንተ ልበ ድፍን ነህ። አንተ ታያለህ፣ እሱ አይኑ አያይም አይደለ? እዛ ደንባ ማን ነው ስሙ? ይሄ አይን ባንክ ወስዶ ያንተን ማስቀየር ነበረ፣ አንደኛውን ድፍን እንዲልብህ። አሁን ከፊት አንቺ ኳላ ትያለሽ። ለምን? የሰፈሩ ሰው ልጅ እንደወለድኩ እንዲያቀብኝ አልፈልግማ። ምን አታምንብኝ? ባላምንብሽ ድረሽ እመጣለሁ። እናማ በቃ ቶሎ እንዳያውቁ ፈልጌ ነው። ማወቃቸው አይቀርም፣ እንደውም ቶሎ ታገላገላቸው። ይህን ጉዳይ እኮ ነግሬሽ ነበር። ወይኔ እናቴ ብትኖር ይሄ ሁላ ይመጣብኝም ነበር። አንቺ ታይኝ፣ እንደሱ ለማለት ፈልጌ አይደለም። በቃ ማለት በቃ ቶሎ እንዳያውቁ ፈልጌ ነው። አሁን ከአንተ ጋር ስንሆን ማወቃቸው ይቀራል። ወይኔ አሁን አባቴ ሲሰማ ምንድን ነው የሚለኝ? አያቴ ምንም አይልህም። የት ታውቂዋለሽ? ይኸው ታወቃቸው አይደለም እንጂ ጉደኛ ነሽ። ያውና አባቴ ማለት አያትሽ። የት? ያ ከበቆሎ አጠገብ ያለው? በቆሎ አጠገብ ያለው አይደለም፣ በቆሎ እየጠበሰ ያለው ነው። እሳቸው ያት? አዎ። አንቺ ቆንጆ የማን ነሽ? ምን በቆሎ ፈለገሽ ነው? አይ አያቴን ፈልጌ ነው። አያቴን ፈልጌ? ቆይ አንተ
እንዴት ነሽ? ውይ 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 ከየት ነው ያመጣት? ወልጄ? አዎ ልጄ ነች? ልጄ ነች። እኔ እኮ ሰው ሰጥተው ያው ሰው መስሎኛል እኮ እኔ አንተ አድገህ ለቁም ነገር ደርሰህ ክረምት በመጣ ቁጥር ከበቆሎ ጠበሳ ተሳት ታወጣኛለህ ስል ሌላ ተጨማሪ ይዘህልኝ መጣህ። አቤት አንተ እንዴት ነህ? ያንተ ስራ አያታረከኝ። ተመስገን ነው ተመስገን ነው። ነይ እናቴ ነይ፣ እዚች ጋብዝሻለሁ። እኔ በቆሎ ሰየኔ ቆንጆ ሰየኔ ቆንጆ ሰየኔ ቆንጆ። እቺ ብርድ ትበልሽና እቺን ጋብዝሻለሁ። ደህና ነሽ? አሁን አንተ ሰው ነህ? ምን አደረኩ አባቴ? እስከ ዛሬ ለምንድን ነው የደበከኝ? ነግሬው ነበር። አያቴን አስተዋወቀኝ ብዬው ነበር። አፈር ልብላለሽ፣ አፈር ልብላለሽ፣ አፈር ልብላለሽ። አባ እኔን ረሳኝ። ቀድሞ ነገር መኖርህን ሳስታውስ አይደል እንደ አንተ የለህም እኮ እያለህ የሌለህ ሰው ነህ አንተ። አምሮ ብታይ ስታምር በጨዋታችሁ እኮ እንዴት አይነት ቆንጆ እንደሆነች ገመትኩ። ወይ 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 ከአሁን በኋላ አንቺ ነሽ ከኔ ጋር የምትኖሪው። እሺ አባ ዝም በል። አይዞሽ እናቴ፣ እሷን ብዬ ነው። አንተ እናቷስ ውጭ ሀገር ሄዳለች። ከዚህ በኋላ አንቺ ትሆኛታለሽ። ቀልድህ ማር ነው። ያማረ እንዲሆን የነገ ህይወቴ ጉዞ ጀምር